ሰላም እንዴት ናችሁ? ሁሉ ሰላም፣ እኔ ደህና ነኝ። በዛሬው ዕለት ደግሞ ስለ ፕሮፐርቲስ ኦፍ ሬጉላር ፖሊጋን የምንመለከት ይሆናል። ስለዚህ ስለ ፖሊጋኖች፣ ስለ ሬጉላር ፖሊጋኖች የምንመለከት ይሆናል በዛሬው ክላሳችን። ስለዚህ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ስለዚህ ምንድን ነው ከዛ በፊት ግን ስለ ሲሜትሪ ማለት ምን ማለት ነው የሚለውን ሀሳብ እንመልከት። ስለዚህ በአጭሩ ሲሜትሪ ማለት ምን ማለት ነው? a figure has a line of symmetry አንድ ፊገር ሲሜትሪ ሊኖረው ይችላል። if it can be folded so that one half of the figure coincided with the other half። ስለዚህ አንደኛው ይሄ ምንድነው? የአንደኛው one half of the figure coincide ማለት ይሄ አንደኛው ፎልደድ የሆነው ለምሳሌ ሀፍ ያደርገዋል፣ አንደኛውን ይከፍለዋል ማለት ነው። ግማሽ አንደኛውን ግማሽ ያደርገዋል ማለት ለምሳሌ እዚህ ጋር ብንመለከተው ከአንደኛው ከዚህኛው ተነስተን እዚህ ጋር ያለው ከዚህኛው ፖይንት ከቨርቴክሱ ተነስተን ከዚህኛው ስንመለከት ይሄኛውን ላይን እዚህ ጋር ከዚህኛው እስከዚህኛው ያለውን ላይን ሀፍ ነው ያደርጋል፣ ግማሽ ነው የሚከፍለው። ስለዚህ እዚች ጋር ያለውን እዚህ ጋር ያለውን ይሄኛውን አንግል እዚህ ጋር ሲከፍለው እነዚህ ጋርም ደግሞ ሀፍ ግማሽ ያደርገዋል፣ ይከፍለዋል ማለት ነው። ስለዚህ ሲሜትሪ እኩል ቦታ ነው የሚከፍለው። ይሄንን ነገር እንዳትረሱ። ስለዚህ በወረቀት ላይ ስታስቀምጡት ፎልድድ ስታደርጉት ወር ደግሞ አንድ ወረቀት ለምሳሌ አንስታችሁ በምታጥቡበት ጊዜ ፎልድድ ሲደረግ ወይ ሲታጠፍ እንዴት ልበላችሁ፣ ለምሳሌ የሆነን ይኸው ራሱን እንውሰደው። እንደዚህ ይሄንን ትራያንግል ብንወስደው ለምሳሌ እንደዚህ አድርጋችሁ ፎልድድ ስታደርጉት ማለትም ከዚህኛው ይዛችሁ እንደዚህ ስታጥፉት፣ ከዚህ ተነስታችሁ ወደዚህ ስታጥፉት ሲታጠፍ ምን አይነት ነገር ነው የሚመጣው? እንደዚህ ነገር ነው የሚመጣው። እንደዚህ አይነት ነገር ነው የሚመጣው። እንደዚህ ቀጥ ያለ ነገር ከሰጣችሁ ያ የተከፈለበት ይሁን ይችኛዋ ፖይንት ይችኛዋ ጠርዝ ነች፣ ይችኛዋ ነች። ስለዚህ እንደዚህ በምታጥፉበት ጊዜ ፎልድ አድርጋችሁ እንደዚህ በሚታጠፍበት ጊዜ እኩል ቦታ የሚታጠፍ ከሆነ ወይንም አንዱን ግማሽ እኩል ቦታ የሚከፍለው ከሆነ ያንን የሚከፍለውን መስመር ምን እንለዋለን? ሲሜትሪ ብለን እንጠራዋለን ማለት ነው። እዚህ ጋርም ስንመለከተው ለምሳሌ ይሄኛውን ላይን መሀል ላይ ያለውን በምንመለከትበት ጊዜ ይሄኛውን የትራያንግሉን ስንመለከት የትራያንግሉን ሁለት ቦታ ነው የሚከፍለው አይደል? ሁለት ቦታ ይከፈላል። ይሄን አጥፋው። ስለዚህ ሁለት ቦታ ይከፍልልናል ማለት ነው። ምኑ ይሄኛውን አንስተን ይሄ መሀል ላይ የተከፈለችው ምንድነች ማለት ነው? ይሄኛውን ጫፍ ይዘን እና ይሄኛውን ይዘን ወደዚህኛው ብናጥፈው እኩል ቦታ የሚሰነጠቅልን እኩል ቦታ ያለምንም ትርፍ ሳይወጣልን፣ ላይክ ለምሳሌ ይሄን ሲታጠፍ ወደ ጎን በምናጥፈው ጊዜ እንደዚህ ነገር ነው የምናገኘው። እንደዚህ ራይት አንግል ትራያንግል እንደዚህ ነገር እናገኛለን ማለት ነው። እንደዚህ ነገር ነው የምናገኘው። ይችኛዋ መሀል ላይ ይችኛዋ የምናገኛት እቺ የታጠፈችበት ይችኛዋ ነች ሲሜትሪ የምንላት እኩል ቦታ የምታጥፍልን ቦታ ማለት ነው። ስለዚህ ከፊት ለፊት ትርፍ መውጣት የለበትም፣ ከታችም ትርፍ መውጣት የለበትም። እኩል ቦታ እንትን የሚል ነው። ስለዚህ በዚህ ጊዜ አንዱን ግማሽ ቦታ ይከፍለዋል ማለት ነው። ስለዚህ እዚህ ጋር ስንመለከተው ይሄኛው እና ይሄኛው ግማሽ ቦታ ነው የተከፈለው። እዚህ ጋርም ስንመለከት ይሄኛው ግማሽ ቦታ ነው የተከፈለው ለዚህኛው ማለት ነው። ስለዚህ እኩል ቦታ የሚከፍለው ፎልድ ነው። ወረቀትን ይዘን ስናጥፈው ይሄን ቼክ አድርጉት። ወረቀትን ይዛችሁ በምታጥፉበት ጊዜ እሱን ቼክ ማለት ትችላላችሁ። ስለዚህ በዚህ መንገድ በዚህ ሁኔታ ይሄ ትራያንግል ስንት ነው ያለው ማለት ነው? ስንት ሲሜትሪ ያለው ማለት ነው? ይሄ ኢኩላተራል ትራያንግል ነው። ኢኩላተራል ትራያንግል ማለት ሁሉም ሳይዶቹ እኩል የሆኑ ናቸው። ስለዚህ በዚህ ጊዜ ስንት ይኖራል ማለት ነው? ስንት ሲሜትሪ ይኖራል? አንደኛው ይሄ ነው። ሁለተኛው እዚህ ጋር ያለው ወደዚህ ማጠፍ እንችላለን። ሌላኛው ወደዚህ ማጠፍ እንችላለን። እኩል ቦታ ነው መታጠፍ ይችላል። ኳድሪላተራል ትራያንግል ሲሆን ብቻ ደግሞ ይሄ ኳድሪላተራል ሲሆን የሚሰራው ይሄ ነገር። እሺ እንደዚህ ሶስት ቦታ
እንከፍ ሶስት ላይን ኦፍ ሲሜትሪ ይኖረዋል ማለት ለኳድሪላተራል ከሆነ ማለት ነው። እና ሬጉላር ስኩዌር ደግሞ ስንመጣ ደግሞ ሬጉላር ስኩዌር ደግሞ ማለት ነው ይሄንን ስኩዌር የሆነውን በምንመለከትበት ጊዜ ደግሞ ስኩዌሩን በምንመለከትበት ጊዜ ስንት እናገኛለን? አንደኛ እንደዚህ እናገኛለን ስኩዌር አይደል? ሁለተኛም እንደዚህ ማጠፍ እንችላለን። ስናጥፈው እንደዚህ መታጠፍ ይችላል። ወደዚህ መታጠፍ ይችላል። ወደዚህ ሲታጠፍ ለምሳሌ ይሄኛውን ብቻ ያዙልኝ። እቺኛዋን ስትታጠፍ ምንድነው ምን አይነት ሼፕ ነው የሚሰጠን ማለት ነው? እንዲህ አይነት ሼፕ ይሰጠናል። በቃ እንደዚህ አድርገን ምንም እዚህ ጋር ትርፍ አይወጣም፣ እዚህ ጋርም ትርፍ አይወጣም፣ እዚህ ጋርም ትርፍ አይወጣም። እኩል መሆን አለበት። ለዛ ነው ስኩዌር ሲሆን እኩል ይሆናል። እንደዚህ ስታጥፉት ስኩዌር ወረቀት ይዛችሁ እንደዚህ ወደ ጎን ስታጥፉት እንደዚህ ሼፕ ታገኛላችሁ። ምንም እዚህ ጋር ትርፍ ሳይወጣ፣ ላይም ትርፍ ሳይወጣ፣ ከታችም ትርፍ ሳይወጣ። እንደገና ደግሞ የዚህ ተቃራኒ ደግሞ ይሄኛውን ደግሞ ድጋሚ ወደ ላይ ብናጥፈውም ራሱ ወደ ምን አይነት ሼፕ እናገኛለን ማለት ነው? እንደዚህ አይነት ሼፕ እናገኛለን ማለት ነው። ወደ ላይ ብናጥፈው እንደዚህ አይነት ሼፕ እናገኛለን። ስለዚህ እዚህ ጋር ትርፍ አይወጣብንም፣ እዚህ ጋርም ትርፍ አይወጣብንም፣ እዚህ ጋርም ትርፍ አይወጣብንም ማለት ነው። እንደገና ደግሞ ወደ ጎን ማጠፍ እንችላለን። ከታች ይኸው ይሄኛውን ከታች ይዘን ደግሞ ወደ ላይ ማጠፍም እንችላለን። ወደ ላይ ማጠፍ እንችላለን። ወደ ላይ ማጠፍም እንችላለን። ወደ ላይ ስናጥፈው ደግሞ ምን ሼፕ እናገኛለን ማለት ነው? ያው እንደዚህ ሬክታንጉላር ነገር እናገኛለን ማለት ነው። ከዛስ ድጋሚ ደግሞ ይሄኛውንም ደግሞ ወርሳችን ማጠፍ እንችላለን አይደል? ወርሳችን ስናጥፈው ራሱን ይሄን እናገኛለን። እንደዚህ ያደረግን ማስቀመጥ እንችላለን። ስለዚህ በዚህ ጊዜ ስንት ይኖራል ማለት ነው? 4 ይኖራል አይደል? አንደኛው ይሄኛው ነው፣ ሁለተኛ ይሄኛው ነው፣ ሶስተኛ ይሄኛው፣ አራተኛ ይሄ። ስለዚህ እነዚህን ሼፖች የፈጠሩልን ምንድነው? አንደኛ እዚህ ጋር ያለው ይሄኛው ላይን፣ ሁለተኛ ይሄኛው ላይን፣ እዚህ ጋር ሶስተኛ ይሄኛው ላይን፣ አራተኛ መሀል ላይ ያለው ማለት ነው። እነዚህ ሲሜትሪ ናቸው ማለት ነው። ላይን ኦፍ ሲሜትሪ 4 ላይን ኦፍ ሲሜትሪ አለው ስኩዌር ማለት ነው። እሺ እዚህ ጋርም ስንመጣ ልክ እንደዚህ ነው። ምንድነው የምናደርገው? ከቨርቴክሱ እየተነሳን እስከ ሚድ ፖይንት፣ ከዚህ ከቨርቴክስ እየተነሳን እዚህኛው ሚድ ፖይንት፣ እዚህኛው ከቨርቴክሱ እየተነሳን ከዚህኛው ወደዚህ፣ ከዚህ ከቨርቴክሱ እየተነሳ እስከ ተቃራኒ እስከሆነ መሀል ላይ እስካለው ከዚህ ተነስተን እስከዚህ እስከ መሀል ላይ ያለው እስከዚህ ያደርገን ስንቆጥረው ስንት ይኖራል? ለዚህ ለፔንታገን ስንት ይኖራል ማለት ነው? መቁጠር 1 2 3 4 5 ማለት ነው። 5 ይኖራል ማለት ነው። ስለዚህ ሳይዱ 5 ከሆነ አሁን ምንድነው ሳይዱ ላይ ዲፔንድ ይሆናል። ስለዚህ ላይን ኦፍ ሲሜትሪ ሞስትሊ ሳይዱ ላይ ዲፔንድ ይሆናል ማለት ነው። ስለዚህ ኤን ሳይድ ኦፍ ፖሊገን ከሆነ ስንት ነው የሚሆነው? ሲሜትሪው ስንት ይሆናል? ኤን ላይን ኦፍ ሲሜትሪ ይኖራል ማለት ኤን ሳይድ ካለው ማለት ነው። ስለዚህ እዚህ ጋር ስንመለከት ለምሳሌ እዚህ ጋር 5 ከሆነ 5 ላይን ኦፍ ሲሜትሪ ነው። 6 ከሆነ 6 ላይን ኦፍ ሲሜትሪ ይኖራል ማለት ነው። በዚህ መንገድ በዚህ አድርገን መስራት እንችላለን ማለት ነው። ስለዚህ እዚህ ጋር በምንመለከታቸው ጊዜ ስፔሻል ኳድሪላተራሎች ጋር እንመጣለን ማለት ነው። ስለዚህ ስፔሻል ኳድሪላተራል የሚባሉት ወደ 6 የሚያህሉ ስፔሻል ኳድሪላተራሎች አሉ ማለት ነው። እነሱ እነማን ናቸው? እነ ስኩዌር፣ ሬክታንግል፣ ፓራሌሎግራም፣ ሮምበስ፣ ትራፒዚየም፣ ኪት they are different symmetric properties የተለያዩ አይነት ዲፈረንት የሆነ ፕሮፐርቲዎች አሉ። ስለዚህ አሁን እዚህ ጋራ ያው እንዳየነው ቅድም ስኩዌር ከሆነ 4 ይኖረዋል ብለናል። ሬክታንጉላር ግን ከሆነ ደግሞ ስንት ነው የሚኖረው? 2 ይኖራል አይደል? አንድ እዚህ ጋራ አንድ እዚህ ጋራ። ለምንድነው ዲያጎናሎቹ ለምንድነው ያሉት? በምናጥፍበት ጊዜ ይሄኛውን ከዚህኛው ይዘን ወደዚህ በምናጥፍበት ጊዜ ምን አይነት ሼፕ ነው የሚሰጠን? የተጣመመ ሼፕ ይሰጠናል። እንዲህ አይነት ሼፕ ማለት ነው። አይ ቲንክ አስራት ግን እንዲህ አይነት ሼፕ ነገር ይሰጠናል ማለት ነው። እንደዚህ ሆኖ እንደዚህ ሆኖ ይቅርታ እንደዚህ ሆኖ እንደዚህ ሆነና ከዛ እዚህ ጋር ደግሞ ትንሽ እንደዚህ የምትወጣ ነገር ትፈጠራለች ማለት ነው። እንዲህ የምትወጣ ነገር ትፈጠራለች። እንዲህ አይነት ሼፕ ትንሽ እንደዚህ የምትወጣ ነገር ትፈጠራለች። ምን ላይ ሲሆን? በሬክታንጉላር ሲሆን። ነገር ግን በስኩዌር ግን ሲሆን ግን ምንም አይነት እንደዚህ ክፍተት እቺኛው እንደዚህ አይነት ክፍተት ሊፈጠር አይችልም። ስለዚህ የምንወስደው ለሬክታንጉላር የምንወስደው የትኛው ነው ማለት ነው? ለሬክታንጉላር የምንወስደው የትኛው ነው ማለት ነው? የመሀልኛውን እና
የዚህኛው የዚህና የዚህ ነው የሚመስለው። ስለዚህ ይሄንን ወደ ላይ ብናጥፈው የምናገኘው ላይን የምናገኘው ግራፍ እንደዚህ ነገር የሚመስል ምስል እናገኛለን። ከዚህኛውም ደግሞ ወደዚህ ብናጥፈው ደግሞ እንደዚህ ነገር የሚመስል ምስል እናገኛለን። ስለዚህ ሁለት ይኖረዋል። እዚህ ጋር ግን ብንመጣስ እዚህ ጋር ብንመጣ ደግሞ አናገኝም አይደል? እዚህ ጋር ምንም አናገኝም። አንደኛ ከዚህኛው ወደዚህኛው ብንወስደው ምን አይነት ፊገር ይፈጥርብናል ማለት ነው። የተጣመ የሆነች ነገር የምትወጣ ነገር ትቀራለች። እንደዚህ ይሆንና እንደዚህ ነገር ይሆንና ከዛ እንደዚህ ትንሽዬ እንደዚህ ነገር ልትወጣብን ትችላለች ምናምን ትንሽዬ የሆነ ነገሮች ይፈጠራሉ ማለት ነው። በምናጥፍበት ጊዜ እቺኛዋ እዚህ ጋር ትንሽዬ ልትወጣ ትችላለች። ከዛ ወደዛ ብንወስደው ይሄኛው እዚያ ጋር ሊይዝ ይችላል። ከዛ ወደዚህ ብንወስደው እዚህ ጋር ሊይዝብን ይችላል። ማለትም ትንሽዬ ወረቀቱ ወጣ ይላል። እንደሌሎቹ ኤግዛክትሊ ዋናው ፖይንት ላይ ገብቶ ምንም አይነት ትርፍ አይወጣም ማለት ይቻላል። ትርፍ ይወጣብናል ፓራሌሎግራም ላይ ማለት በየትኛውም ስቴፕ ብንሄድ። ሮምቦስ ላይ ደግሞ ብንመጣ ደግሞ የስኩዌሩን ነው እዚህ ጋር እንትን የምንለው ዲያጎናሎቹን የሚሰሩት ማለት ነው። ዲያጎናሎቹ ነው ሮምቦስ ላይ ዲያጎናሎቹ ነው ፎከስ የምናደርገው። ዲያጎናሎቹ ብቻ ነው የሚሰሩት ማለት ነው። ዲያጎናሎቹ ይሰራሉ። ነገር ግን የሱ እንደ እንትኑ የጎንና የጎኑ ግን መስራት አይችሉም። የጎንና የጎኑ መስራት አይችሉም፣ አይሰሩም ማለት ነው። ስለዚህ የሚሰሩ ትክክለኞቹ የሆኑት እንትናቸው ዲያጎናሎች ናቸው ማለት ሮምቦስ ላይ። ይሄንን በወረቀት ቼክ አድርጉት እሺ። እናንተ ኖርማል ሪል ላይ ስላለ ይሄ በወረቀት እያጠፋችሁ ሞክሩት። እዚህ ጋርም ትራፒዚያን በምንመለከትበት ጊዜ እዚህ ጋራ ወደ ጎን ይሄኛው እንደዚህ መሀል ላይ ከፍለን ወደዚህ ብናጥፈው የምናገኘው ወደዚህኛው ብናጥፈው የምናገኘው እኩል ነው የሚሆነው። ምንም ትርፍ አይወጣብን በምናጥፈው ጊዜ። ነገር ግን ከዚህኛው ወደዚህኛው ግን ከዚህ ወደዚህ ፎልድ ብናደርግበት ጊዜ ግን ምን ይሆናል ማለት ነው? እዚች ጋርና እዚህ ጋር ይመጣል ማለት ከታች ይሄኛው ወደዚህ ሲወርድ እንደዚህ ይመጣል ማለት ነው። ለትርፍ ይወጣል። እዚህ ጋር ትርፍ ነው፣ እዚህ ጋር ትርፍ ይሆናል። ስለዚህ ይሄኛው ትራፒዚየም አንድ ብቻ ነው ያለው እዚህ ጋራ ኬትም ብንመጣ አንድ ብቻ ነው የሚኖረው ማለት ነው። ለምን ቼክ አድርጉት እናንተ ይሆናል በደንብ አድርጌ አስረድቻችኋለሁ ይሄንን። ስለዚህ ቅርታ ስለ ስኩዌር ስናነሳ ስኩዌር ስንት ነው ያለው? 4 ነው ያለው። ሬክታንጉላር 2 ነው ያለው። ፓራሌሎግራም ጭራሽ ምንም የለውም ፓራሌሎግራም። ሮምቦስ ደግሞ ስንመጣ 2 ነው ያለው እና ደግሞ ትራፒዚየም ስንመጣ 1 ነው ያለው። ኬትም 1 ነው የሚኖረው ማለት ነው። እነዚህ መያዝ እንችላለን ማለት ነው። እና ኢንስክራይብድ ኤንድ ሰብስክራይብድ ፖሊገን ማለት ምን ማለት ነው የሚሉትን ሀሳቦችን እንመልከት እሺ። እነዚህ ደስ የሚል እንትን ነው ይሄ ሌሰን። ስለዚህ ኢንስክራይብድ አንግል ማለት ነው is an angle vertex on a circle። ስለዚህ ኢንስክራይብድ የምንለው ቨርቴክሱ እዚች ፖይንት ላይ ይሄ ፖይንት ምን እንለዋለን? ኢንስክራይብድ አንግል ብለን እንጠራዋለን ማለት ነው። ኢንስክራይብድ አንግል ብለን እንጠራዋለን። ምንድነው? ቨርቴክሶቹ የፖሊገኑ ቨርቴክስ ምኑ ላይ ሲያርፍ እዚህ ሰርክሉ ላይ ካረፈ ፖይንቶቹ ቨርቴክሶቹ ሰርክሉ ላይ ካረፉ የፖሊገኑ ቨርቴክስ ሰርክሉ ላይ ካረፈ ኢንስክራይብድ አንግል ብለን እንጠራዋለን ማለት ነው። ስለዚህ whose side contain chords። ስለዚህ ኮርዶችን ይዛል። ያው ኮርዶችን ይይዛል። ምኑ ነው ኮርዶችን ይዘው እዛው ኢንስክራይብድ ከሆነ ኮርዶችን ይይዛል ማለት ነው። ኢንስክራይብድ ሆነ ማለት ሴንተሮቹ አረፉበት ማለት ነው። an arc that lies between በሁለት ላይኖች መካከል ላይ ያለ ያ አርክ ምን እንለዋለን ማለት ነው? ኢንተርሴፕትድ አርክ ብለን እንጠራዋለን ማለት ነው። ስለዚህ በሁለት ለምሳሌ እዚህ ጋር አንድ ፖይንት አለ፣ እዚህ ጋር አንድ ፖይንት አለ። ስለዚህ በእነዚህ መካከል ላይ ያለው ይሄኛው ምን ብለን እንጠራዋለን? ኢንተርሴፕትድ አርክ ብለን እንጠራዋለን። አርክ ብለን ወር ደግሞ ኢንተርሴፕትድ አርክ ብለን እንጠራዋለን ማለት ነው። ስለዚህ ሌላኛው ደግሞ የፖሊገን ኢዝ ኢንስክራይብድ ፖሊገን ወይም the vertex። ስለዚህ የሆነ ኢንስክራይብድ ፖሊገን ነው የምንለው ቨርቴክሶቹ ሰርክሉ ላይ ካረፉ ነው። እዚህ ጋር እንዳትሳሳቱ፣ ሁል ጊዜ ልብ ማለት ያለባችሁ እዚህ ጋር ነው። ኢንስክራይብድ አንግል ካለን የሆነን ፖሊገንን ምን እያልን ያለ ነው? የዛ የፖሊገኖቹ ቨርቴክሶቹ ማለት ይሄው የዚህኛው ይሄ ቨርቴክስ ነው፣ ይሄ ቨርቴክስ ነው። ለምሳሌ
ይሄኛው ምስል ለምሳሌ ለመስራት ያክል እንደዚህ ነው አይደል? ሶ እቺኛው ቨርቴክስ ነች፣ እዚህ ጋር ቨርቴክስ አለ እዚህ። እነዚህ ፖይንቶች ምን ሰርክሉ ላይ ካረፉ ምን ላለ ማለት ነው ኢንስክራይብድ አንግል እንላለን ማለት ነው። ሶ ኤ ፖሊገን ሴድ ቱ ቢ ኢንስክራይብድ ኢን ኤ ሰርክል ኦር ቨርቴክስ ኦን ላይን። ይሄም እዚህ ጋር ተመሳሳይነት ያለው ሀሳብ ነው። አሁን ያነሳው ሀሳብ ነው ይሄም ራሱ ማለት ነው። ሶ ኤ ፖሊገን ኢዝ አን ኢንስክራይብድ ፖሊገን ዌን ኦል ቨርቴክስ ኦን ይሄም ያው ቨርቴክሱ ላይ ቨርቴክሶቹ ሰርክል ላይ ሲያርፉ ምን እንላለን ማለት ነው ኢንስክራይብድ ፖሊገን ብለን እንጠራለን ማለት ነው። ሶ the circle that contains have vertex circumscribed እንላለን ማለት circumscribed የምንለው እና ደግሞ ኢንስክራይብድ የምንለው ምንድነው ማለት ነው ኢንስክራይብድ ፖሊገን ነው ካለን ምን ያልን ያለው ቨርቴክሶቹ እንትኖቹ ላይ ቨርቴክሶቹ የሰርክሉ ላይ በሚያርፉበት ጊዜ ምን እንላለን ማለት ነው ኢንስክራይብድ ፖሊገን ብለን እንጠራለን። መቼ የፖሊገኑ ቨርቴክሶች ምን ላይ ሲያርፉ ሰርክሉ ላይ በሚያርፉበት ጊዜ ኢንስክራይብድ ፖሊገን እንላለን። ሰርኩምስክራይብድ የምንለው ደግሞ ምንድነው? ሰርኩምስክራይብድ የምንለው ደግሞ የሰርክሉ በሰርክሉ ውስጥ ፖሊገኑ ውስጡ ሲገባ ፖሊገኑ ውስጥ የሆነ ሰርክል ውስጥ የሆነ ፖሊገን ሲገባ ካለ ሰርኩምስክራይብድ ብለን እንጠራለን ማለት ነው። እዚህ ጋር እንደተመለከት ነው ውጭ ያሉትን ነው ሰርክሉ ውጭ ያለ ሶ ይሄንን ሰርክል ምን እንላለን ሰርኩምስክራይብድ ብለን እንጠራዋለን ማለት ነው። እዚህ ጋር ያለው ፖሊገን የያዘውን ማለት ነው። ሶ ኤን ሳይድ ኦፍ ፖሊገን ካሉት አሁን ኤን ሳይድ ኦፍ ፖሊገን ካለም ሰርክል ካን ኦልዌይስ ኢንስክራይብድ ኢን ዘ ሰርክል። አሁን ተመልከቱልኝ ምን እያለ ያለው አንዳንዴም ደግሞ ምን ሊሆን ይችላል ሰርክሉ ምን ሊሆን ይችላል ኢንስክራይብድ ሊሆን ይችላል። ሰርክሉ ራሱ ኢንስክራይብድ ሊሆን ይችላል ምን ፖሊገን ውስጥ ማለት ነው። ልክ እንደዚህ ማለት ነው። ይሄው ሰርክሉ ፖሊገኑ አለ፣ እዚህ ጋር ትራፒዚየም አለ። ትራፒዚየም ውስጥ እዚህ ጋር ውስጥ ገብቶ ነው ያለው። ሶ ውስጥ ገብቶ ነው ያለው። ሶ ስለዚህ ሰርክሉ ውስጥ ገባ ማለት ደግሞ ምንድነው ኢንስክራይብድ ሰርክል ብለን እንጠራለን ማለት። ውጭ ያለውን ደግሞ ይሄ ትራፒዚየሙን ደግሞ ምንድነው የምንለው ማለት ነው ሰርኩምስክራይብድ ብለን እንጠራዋለን ማለት ነው። ስለዚህ ኤ ሰርክል ካን ኦልዌይስ ቢ ኢንስክራይብድ ኢን። ስለዚህ ምን ሊሆን ይችላል ኢንስክራይብድ ሊሆን ይችላል ወይም ደግሞ ሰርኩምስክራይብድም ሊሆን ይችላል ማለት ነው። ሰርኩምስክራይብድ ደግሞ ማለት ሬጉላር ፖሊገኑ ሰርኩምስክራይብድም ሊሆን ይችላል፣ ሰርክሉ ደግሞ ኢንስክራይብድ ሊሆን ይችላል ማለት ነው። ሌላኛው የመጨረሻው ሌሰናችን ደግሞ ስለ አፖተም ኤንድ ራዲየስ ኦፍ ዘ ሬጉላር ፖሊገን ነው። ስለዚህ ሬጉላር ፖሊገን ላይ ሌላኛው አፖተም እና ራዲየስ ምንድነው የሚሉትን ሀሳቦችን እንመልከት። እሺ ሶ አፖተም በምንመለከትበት ጊዜ ዘ አፖተም ኦፍ sometimes abbreviated አፖ ብለን እንጠራዋለን። ኤ ሬጉላር ፖሊገን ላይስ ሴግመንትስ ፍሮም ዘ ሴንተር ኦፍ ሚድ ፖይንት ኦፍ ዋን ኦፍ ኢች ሳይድ። ስለዚህ ከአንደኛው ሳይድ ተነስቶ የሆነ ላይን ሴግመንት አለ። ከአንደኛው ላይን ወይም ማለት ከሴንተሩ ይነሳና እስከምን ድረስ እስከ ሚድ ፖይንት ኦፍ ደ አዘር የሌላኛው ሚድ ፖይንት ላይ የሚያርፍ ዋን ኦፍ አንደኛው ሳይድ ላይ አርፎ ሌላኛው ሚድ ፖይንት ላይ የሚያርፍ ከሆነ ምን እንላለን ማለት ነው። ምንድነው የምንለው? እንዳትረሱ እነዚህ ሁለታቸው የራዲየስ እና የአፖተም ልዩነታቸው ይሄ ነው። አፖተም ላይ ስንመለከት ከአንደኛው ከሰርክሉ ተነስቶ እስከ ሚድ ፖይንት እስከ የሆነ ሳይድ ላይ ሄዶ የሆነ ሳይድ ላይ የዛ ሳይድ ላይ ሚድ ፖይንቱ ላይ ያርፋል ማለት ነው። ከዛ ሳይዱ ጋር ሚድ ፖይንት ላይ ሲያርፍ ደግሞ 90 ዲግሪ ይሰራል ማለት ነው። ኢን አዘር ወርድ the straight line from the midpoint of regular polygon perpendicular to the side of to any side it is known as አፖተም ብሎ ይነግራል። ስለዚህ ፐርፐንዲኩላር ይሰራል ማለት ነው። ከአንዱ ተነስቶ ከሰርክሉ ከሴንተሩ ከመሀል ይነሳና ከሌሎቹ ጋር ከሚድ ፖይንት ጋር ሲገናኝ ከሳይድ ኦፍ ሚድ ፖይንት ጋር ሲገናኝ ምን ይላል? ፐርፐንዲኩላር ይሰራል ማለት ነው። ስለዚህ እዚህ ጋር ስንመለከተው ለምሳሌ ይሄው ሴንተሩ እዚህ ጋር አለ። ከሴንተሩ ተነስቶ እዚህ ጋር ምን አለ? ሳይድ አለ። እዚህ የሳይዱ ሚድ ፖይንት ይሄ ፖይንት ነው። ስለዚህ እዚህ ጋር ሲገናኝ እዚህ ከሴንተሩ ተነስቶ ይሄ አፖተም እንለዋለን ማለት ነው። ነገር ግን ደግሞ አፖተም ፐርፐንዲኩላር ሴግመንት ይሄ ከመጀመሪያው ጋር ተያያዥነት ያለው አሁን ያወራነው። ራዲየስ ጋር ስንመጣ ግን ደግሞ የሱ ከሱ ጋር የሚለየው አንደኛ ፐርፐንዲኩላር አይደለም። the radius of a regular polygon is distance from the center to any vertex። ከአንዱ ዲስታንስ ተነስቶ ከሴንተሩ ተነስቶ ወደ ምን
የትኛውንም ቨርቴክስ ቦታ ጋር ያለው ዲስታንስ ያንን ቨርቴክስ ብለን እንጠራዋለን ማለት ነው። ኢት ዊል ቢ the same for any vertex። ስለዚህ ከቨርቴክሶቹ ጋርም ወደ ማንኛውም ቨርቴክስ መሄድ ይችላል ከሴንተሩ ተነስቶ ማለት ነው። ሶ ወደ ቨርቴክስ የሚሄድ ከሆነ ከሴንተሩ ተነስቶ እስከ ቨርቴክስ ከሆነ ራዲየስ እንላለን። ከሴንተሩ ተነስቶ እስከ ሚድ ፖይንት ድረስ ከሆነ 90 ዲግሪ ሰርቶ እስከ ሚድ ፖይንት ድረስ የሚሄድ ከሆነ ደግሞ ምን እንላለን? አፖተም ብለን እንጠራለን ማለት ነው። ይሄ ነው ልዩነታቸው ማለት ነው። ይሄ በጣም ቀላል ነው። ሶ አሁን እዚህ ጋር መያዝ ያለብን ኖት ማድረግ ያለብን ምንድን ነው? ኦል አፖተምስ ኤንድ ራዲ አር ኮንግረንት ናቸው። ሶ ስለዚህ አፖተም እና ራዲየስን ምንድን ናቸው? ኮንግረንት ናቸው ማለት ነው። ሶ ስለዚህ ኮንግረንት ናቸው የሚሉትን ነገሮችን ያዙ። ይችኛው ነው አፖተም፣ ሁሉም አፖተሞች እና ራዲዎች ኮንግረንት ናቸው። እሺ ይሄንን ያዙ። ሌላኛው ደግሞ እዚህ ጋር ኤግዛምፕል ተቀምጧል። ሶ ስለዚህ አሁን እዚህ ጋር በምንመለከትበት ጊዜ ይሄኛውን ፈልጉ ነው የሚለው። ሶ ስለዚህ ስንትን ይሰጠን? ይሄኛውን በምንመለከትበት ጊዜ እንደዚህ እሺ፣ ለምሳሌ እንደዚህ ሊሆን ይችላል። ሶ እዚህ ጋር እንደዚህ ስንከፍለው ቨርቴክስ አለው። ሴንተሩ ይሄ ነው። ከሴንተሩ ተነስተን እስከ ቨርቴክስ ያለው ይሄኛው አር ነው የምንለው አይደል? እንደገና ደግሞ እዚህ ጋር ደግሞ ኤ ነው የምንለው አይደል? ይሄኛው ኤ እንለዋለን። ሶ እዚህ ጋር ይሄኛው አለ። እዚህ ጋር ደግሞ ኤ ደግሞ አፖተም ነው ማለትም ከሴንተሩ ተነስቶ እስከ ሚድ እዚህኛው እንትን እስከ ሚድ ፖይንት ድረስ ያለው፣ ከዚህ ተነስቶ ደግሞ እስከ ቨርቴክስ ድረስ ያለው ደግሞ አር ነው ብለናል። ሶ ስለዚህ ይሄኛው ከያዘን ከዚህ ይሄ ሚድ ፖይንት ነው ካለን እዚህ ጋር 5 ነው የሚሆነው፣ እዚህ ጋር 5 ነው። ምክንያቱም ከዚህ እስከዚህ ርቀት ያለው 10 ስለሆነ 5 እንወስዳለን ማለት ነው። ሶ ስለዚህ ከዚህ እስከዚህ ያለው 5 ነው የሚሆነው። ሶ ይችኛ ዲግሪ ደግሞ 45 ዲግሪ ተሰጥቶናል። ሶ ስለዚህ ይችኛዋን ኤን ነው የምንፈልገው። ኤን ለመፈለግ ደግሞ ምንድነው የምናደርገው? በቃ ታንን መፈለግ ነው አይደል? ኤን ለመፈለግ ታንን መፈለግ ነው አይደል? ምን ብለን ታን 45 ዲግሪ which is equals to ምንድነው? which is equals to a over ማለትም ያ ማለት ምን ማለት ነው? የኤ ኦቨር ያው የኤን ስናካፍለው ለስንት? ለታችኛው ለ5 እናካፍላለን። ለኤ ስናካፍለው ደግሞ 45 ደግሞ አንድ ነው የሚመጣው። የኤ ቫልዩ ኦቨር 5 ይሄንን ኪሪስ ክሮስ ብናደርገው ኤ ስንት ሆነ ማለት ነው? የኤ ዋጋ 5 ይሆናል ማለት ነው። የኤ ዋጋ 5 ይሆናል ማለት ነው። በዚህ መንገድ መስራት እንችላለን። የምንን ይሄን ያገኘ ነው ኤን ነው ወይንም አፖተም እናገኘ ነው ማለት ነው። እሺ ስለዚህ ኤን አገኘን ማለት ደግሞ ራዲየሱንም ማግኘትን ደግሞ በዚህ ወደ መንገዳችን እንችላለን። ታውቃላችሁ አይደል? ኤን ማግኘት እንችላለን አይደል? ማለት አርን ማግኘት እንችላለን ወይንም ራዲየሱን ማግኘት እንችላለን ማለት ነው። ሶ ሌላኛው ደግሞ ፋይንድ ዘ ኤሪያ ኦፍ ዘ ፖሊገን። ይሄንን ያው እናንተ ስሩት። ይሄ 45 ዲግሪ ተሰጥቷል። ይሄው 45 ዲግሪ ተሰጥቷል። ይሄ 45 ዲግሪ ከተሰጠች ደግሞ ምንድነው የምናደርገው? የኤን ነው የምንፈልገው። ኤን አፖተምን ለመፈለግ ምንድነው የምናደርገው ማለት ነው? ይሄ 45 ዲግሪ ተሰጠ ምንድነው? አንደኛ እዚህ ጋር ሴንተር አለ አይደል? ከሴንተሩ ወደዚህ ኤን ነው የምንፈልገው። ከዚህ ወደዚህ እስከ ቨርቴክሱ ያለው ራዲየስ አለ። ሶ ይሄኛው ከዚህ እስከዚህ 6 ነው ከተባለ ከዚህ እስከዚህ 3 ነው፣ ከዚህ እስከዚህ 3 ነው። ሶ ስለዚህ 3 ከዚህ እንወስዳለን፣ ከዚህ 3 እንወስዳለን። ሶ ስለዚህ ከዚህ 3 ከወሰድን በኋላ ያው 3 እንወሰድን። ስለዚህ ኤ ለመፈለግ ስንት ነው? ታን 45 ዲግሪ which is equal to a over 3 አድርገን የኤን ዋጋ ስንሰራ 0.4.129 ይመጣልና ሶ ስለዚህ ይሄ አሁን እየፈለግን ያለ ነው ምን ነው? ኤሪያው ነው አይደል? ኤሪያ ደግሞ ፎርሙላውን ከታች እንመለከተዋለን። ኤ which is equal to 1 over 2 times ab ነው ማለት ኤ ፒ። ስለዚህ ኤ ማለት አፖተም ነው፣ ፔሪሜትር ደግሞ ፒ ብለን እንጠራዋለን ማለት ነው። እነዚህን ፎርሙላዎች በደንብ ያዙ። እዚህ ጋር ያሉትን ቆይ ያሳያችኋለሁ። እነዚህን ፎርሙላዎች ማለት ነው። ሶ እያንዳንዱ እዚህ ጋር ያሉትን ፎርሙላዎችን በደንብ አድርጋችሁ ከሸመደዳችሁ ጽድት ያለ ውጤት ትሰራላችሁ። እነዚህን ፎርሙላዎች ማለት ነው። ሶ ስለዚህ ዘ ፎርሙላ ኦፍ ዘ ሌንግዝ ኦፍ ዘ ሳይድ አፖተም እነዚህ። ሶ ስለዚህ ኤስ ሳይዱን ዘ ሌንግዝ ኦፍ ዘ ሳይድ ይገልጽልናል። አፖተም ደግሞ ኤ ነው፣ ፔሪሜትር ፒ ነው እና ኤሪያ ደግሞ ኤ ነው። ኤን ደግሞ ሳይድ ኤንድ ነው። አር ደግሞ ራዲየስ ነው። ኤስ ሌንግዝ ኦፍ ዘ ሳይድ ነው። ኤን ግን የሳይዱ ነምበር ነው። እሺ ገባችሁ አይደል? 2 ሳይድ አለ፣ 3 ሳይድ አለ፣ 4 ሳይድ ነው ያለው የምትሉት ኤን ካወራችሁ። ኤስ ካላችሁ ግን ስለምንድን ነው የምታወሩት ማለት ነው? የሳይዱ ምንድነው ሌንግዙ ነው የምታወሩት ማለት ነው። ሶ ስለዚህ ይኸውላችሁ ያዙን። ኤስንና ምን አይነት ሪሌሽንሺፕ? ኤስ እና ፒን ፔሪሜትር ሁለቱ ተመሳሳይነት አላቸው። ምንድነው የሚለያቸው? ፒ ላይ ኤን መግባቱ ነው። እዚህ ላይ ደግሞ ኤስ ላይ ግን ኤን አይገባም ማለት ነው። ሁለቱ ልዩነት በቀላሉ መዘግየታችን ያደርጋላችሁ ማለት ነው።
ስለዚህ ሳይድ ፔሪሜትር የሁለቱን አንድ ላይ ትይዛላችሁ ማለት ምን ብላችሁ ፕራይስ ማለት ፒ ኤንድ ኤስ ብላችሁ ትይዛላችሁ። ስለዚህ ሁለቱ ተመሳሳይ ፎርሙላ ያላቸው ምን ብቻ ነው ምን ይጠቀማሉ? ሳይንን ይጠቀማሉ። ሳይን 180 ዲግሪ ኦቨር ኤን ነው። ቱ አርን ይጠቀማሉ የጋራ የሚያደርጋቸው። ነገር ግን ፒ ላይ ግን ሲሆን ግን ምን ይገባል? ኤን ይገባል። 2 ኤን አር ሳይን 180 ዲግሪ አድርጋችሁ ኦቨር ኤን ማድረግ ይኖርባችሁ እንደዚህ አድርጋችሁ ተራ። ነገር ግን ኤን ደግሞ የማይገባበት ደግሞ ከሆነ ደግሞ ስለምንድን ነው? ስለ ሳይድ ነው ማለት ነው የሚሆነው። ሳይድ ነው ሳይድ 2 አር ሳይን 180 ዲቫይድድ ባይ በኤን ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ግልጽ ነው አይደል? አፖተም ደግሞ ግን ሲሆን ከሁለቱ የሚለየው አፖተም ይለያል። ለምንድን ነው? አፖተም ኮዝን ነው የሚጠቀመው። ስለዚህ ኮዝን ስለሚጠቀም ሌላ ደግሞ አር ነው የሚጠቀመው። አር ከዛስ ኮዝ ከዛ በኋላ 180 ኦቨር ኤን አድርጋችሁ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። በዚህ ሌላስ ኤሪያ አለ። ኤሪያ ማለት ደግሞ 1/2 አፖተም ሲባዛ በምን በፔሪሜትር አድርጋችሁ ማስቀመጥ ነው ማለት ነው። ስለዚህ የኤስ እና ፒ ሁለቱ ሪሌሽንሺፕ ያላቸው ምንድነው? ለምንድነው ሪሌሽንሺፕ ያላቸው? ሳይንን ይጠቀማሉ። ሳይን 180 ኦቨር ኤን ይጠቀማሉ። ኮዝን የሚጠቀመው አፖተም ላይ ነው። አር ሲባዛ በኮዝ 80 ኦቨር ኤን አድርጋችሁ አፖተም ላይ ትጠቀማላችሁ ማለት ነው። በዚህ መንገድ ነው የምትሰሩት ማለት ነው። ኤግዛምፕል እዚህ ጋር አለኝ። ኤግዛምፕሉን እዚህ ጋር እንትን ማለት እንችላለን። ይሄንን ኤግዛምፕል አይተን ብንጨርስ አሪፍ ነው። የዛሬ ክላሳችን ይሄን ኤግዛምፕል እና የዛሬ እንትናችን ብንጨርስ አሪፍ ነው። ስለዚህ የመጀመሪያው ዘ ሌንግዝ ኦፍ ዘ ሳይድ ተመልከቱልኝ። ሌንግዝ ኦፍ ዘ ሳይድ ነው የተባለው እንጂ ሳይዱን አይደለም። ነምበር ኦፍ ሳይድ አለ። ሌንግዝ ኦፍ ዘ ሳይድ ማለት ኤስ ነው የተፈለገ ያለው። ያዙ ብያችኋለሁ። ኤስ ማለት ምን ማለት ነው? ኤስ እና ፒ ምንድነው የሚለያቸው? ኤን መግባቱ ነው አይደል? ስለዚህ ኤንን እናወጣለን። ኤን የሚገባው ለፒ ነው፣ ለፔሪሜትር ነው። ስለዚህ 2 አር ከዛ 180 ሳይን 180 ዲቫይድድ ባይ ኤን አድርገን እናስቀምጣለን። ኤስ which is equals to 2 ታይም አር ስንት ነው? ይሄው ሩት 12 ነው። እሺ ከዛስ 180 ሳይን 180 ደግሞ ወንቴ ይቅርታ እዚህ ጋር እንደዚህ እናድርገው። ሳይን አለን። ሳይን 180 ኦቨር ኤን ነው። ስለዚህ ሳይን 180 ኦቨር እሺ ኤን ደግሞ ስንት ነው የሰጠን? ዘ ሌንግዝ ኦፍ ስለዚህ ስለምንድን ነው? ስለ ትራያንግል ነው። ስለዚህ ትራያንግል ከሆነ ኤን ስንት ነው? 3 ነው። ኤን 3 ነው። ኤንን 3 አድርገን እንወስዳለን። ኤስ which is equals to 2 ታይም ሩት 12 እሺ ከዛስ ሳይን ስንት ይሆናል? 60 ሳይን 60 ዲግሪ። ስለዚህ ኤስ ስንት ነው? 2 ሩት 12 ሳይን 60 ዲግሪ ደግሞ ማለት ነው ሳይን 60 ዲግሪ ደግሞ ማለት ሩት 3 ይሄንን ያዙት። ሩት 3 ኦቨር 2 ነው የሚሆነው። ኤስ ስንት ሆነ ማለት ደግሞ አሁን እቺኛዋ በዚህኛው ብትጠፋልን ከዛስ 12 ደግሞ ማውጣት እንችላለን ከፈለግንም ራሱ ውስጥ ማባዛት እንችላለን። ግን እናውጣ። 12 ማለት ደግሞ ስንት ነው? ሩት 12 ማለት 4 ሲባዛ በ3 ነው። ሲባዛ እዚህ ጋርም 3ን ብናስገባ በ3 ነው የሚሆነው። 5 which is equals to ስንት ይሆናል ማለት ነው? 2 አር 12 ነው። እሺ ከዛ በኋላ እሺ 4 ስንት ነው? 4 ስንት ይሆናል? ሁለቱን ይወጣል አይደል? 4 ሁለቱን ይወጣል። 3 እና 3 9 ነው። 9 ደግሞ ስንት ይሆናል? ስንት ነው ይወጣል? 3ቱን ይወጣል አይደል? ስለዚህ ስንት ይሆናል? ኤስ 6 ነው ማለት ነው። ስለዚህ ኤስ 6 ነው የምናገኘው ማለት ነው። ስለዚህ እዚህ ጋራ ኤ ልክ ነን። ስለዚህ ኤ 6 ይሆናል። ስለዚህ ዘ ሌንግዝ ኦፍ ዘ ኳድሪላተራል ትራያንግል 6 ነው። 6 ሴንቲሜትር ነው ርዝመቱ ማለት ሌንግዙ ማለት ነው። ሌላኛው ደግሞ የተጠየቅነው ደግሞ ምንድነው የተጠየቅነው? ቢ ስለ ፋይንድ ዘ ኤሪያ ኦፍ ዘ ሬጉላር ሄክሳገን። ስለዚህ
ምንድነው ኤሪያ ነው። ሰው ስለዚህ ኤሪያ ነው የተጠየቅነው። አሁንም ደግሞ ኤሪያ ነው የተጠየቅነው። ኤሪያችን እንዴት አድርገን የምንፈልገው የሚለውን ነገር ለመፈለግ እዚህ ጋር ይሄንን እናጥፋው። ቲንክ ይሄ ይጥፋ። እሺ ይሄ ይጥፋ። እሺ ኤሪያ ነው የምንፈልገው። ኤሪያ ማለት ደግሞ ምን ብያቸዋለሁ? ያዙ ብያለሁ። ኤሪያ ማለት ምን ማለት ነው? 1/2 ታይም ኤ ታይም ፒ ኤ እና ፔሪሜትር ስለዚህ አሁን ኤን እንፈልግ። መጀመሪያ ላይ ኤን እንፈልግ ይኖርብናል። ኤ ለመፈለግ ደግሞ ምንድነው አር ታይም ኮዝ ነው አይደል? ኮዝ 180 ኦቨር ኤን ነው። ስለዚህ ኤ ስንት ነው ማለት ነው? አር ስንት ነው የተሰጠን? አር ራዲየስ 5 ነው። አር 5 ነው። አር 5 ነው። 5 ሲባዛ በኮዝ አለን። ኮዝ 180 ኦቨር ኤን ስንት ነው? ኤን ሄክሳገን ነው የሚለን። ሶ ሄክሳገን ኤን ስንት ነው ማለት ነው? 6 ነው የሚሆነው ማለት ነው። ሄክሳገን 6 ነው። ሶ ይሄ 6 ይሆናል። ሶ ይሄ 6 ከመጣልን ደግሞ ኤ ስንት ይሆናል ማለት ነው? 5 ኮዝ እሺ 80 ማለት 180 ይሄ ደግሞ ስንት ይሆናል ማለት ነው? 30 አይደል? 30 ይሄ ማለት ደግሞ ኤ which is equals to 5 ታይም ኮዝ 30 ኮዝ 30 ደግሞ ስንት ነው የሚሆነው? ኮዝ 30 1/1 እሺ ኮዝ 30 ታይም ሩት ስንት ነው? ሩት 3 ነው። ሩት 3 ኦቨር 2 አረ ሩት 3 ኦቨር 2 ኤ which is equals to 5 ታይም 3 ኦቨር 2 አርግተን የኤን ቫልዩ በዚህ መንገድ ማግኘት እንችላለን ማለት ነው። የኤን ቫልዩ በዚህ መንገድ ማግኘት እንችላለን። ስለዚህ ሰዎች እነዚህ ነገሮችን ትሪኮችን እንዴት እንደምንይዝ ስፔሻል አንግሎችን እንዴት እንደምንይዝ ለቅላችኋለሁ። እንዴት አድርገን እንደምንይዝ ለፈተና ስለሚጠቅማችሁ ስፔሻል አንግሎችን ብቻ ለነዚህ ለመስራት እንዲጠቅማችሁ ማለት ነው። ስለዚህ ስንት መጣ ማለት ነው? ይሄ ነገር ስንት ሰጥቶናል? ያው የኤ ተሰጥቶናል። የኤን አግኝተናል። አሁን ፒን እንፈልገው። ፒ ወር ደግሞ ፔሪሜትር ነው የምንፈልገው። አሁን ፒ which is equal to ስንት ነው? 2 ኤን እናስገባለን አይደል? እዚህ ላይ 2 ኤን አር ታይም ሳይን 180 ዲቫይደድ ባይ ኤን ስለዚህ ፒ which is equal to 2 ሲባዛ ኤን ስንት ነው? ነምበር ኦፍ ሳይድ ኤን ስንት ነው? 6 ነው። ኤን 6 አር ስንት ነው? አር 5 ነው መሰለኝ። አር 5 ከዛ ሳይን 180 ሲካፈል ለኤን 6 ነው። እሺ ፒ which is equals to እዚህ ጋር ስንት ይሆናል? 6 ጊዜ 5 30 ይመጣል። ይሄ 60 ሳይን እዚህ ጋር ደግሞ 30 አይደል? ሳይን 30 ሶ ፒ which is equals to 60 ሳይን 30 ማለት ደግሞ ስንት ነው? ታይም 1/2 አይደል? ሳይን 30 ፒ which is equals to 30 ይሆንላል ማለት ነው። ፒ 30 ይሆንላል ማለት ነው። ፒ 30 እሺ ሶ ፒ ስንት ነው? 30 መጥቶልናል። ይሄው ፒ 30 መጥቶልናል። ስለዚህ አሁን መተካት ነው፣ ቀጥታ መተካት ነው። ስለዚህ ፒ 30 አሁን ቀጥታ መተካት ነው። ምን ብለናል? ያው ኤ which is equals to 1/2 ታይም ኤ ታይም ፒ ብለናል። ኤ which is equals to 1/2 ታይም ኤ ስንት ነው? የኤ ቫልዩ ኤ ስንት ነው ያገኘነው? ኤ 5 ያው እዚህ ጋር አለልን 5√3/2 5 ስለዚህ 5√3/2 ታይም በስንት በ30 አይደል? ፔሪሜትር 30 ነው በ30 ስለዚህ ኤ which is equals to በ2 ብናደርገው 1 በ2 እዚህ ጋር 15
ሶ ስለዚህ ቀጥታ ብናበዛው 5√3/2 ታይም በ15 ስለዚህ ኤ which is equal ስንት ይመጣል? 5 እና 15 ስንት ነው? 75√3 ዲቫይደድ ባይ 2 አድርገን ኤሪያ እናገኛለን ማለት። በዚህ መንገድ ኤሪያችን 75√3/2 ብለን በዚህ መንገድ ማስቀመጥ። ስለዚህ ይኸውና ልክ ነን ማለት ነው። ሶ ስለዚህ የመጨረሻው ደግሞ ምንድነው የሚለን? የመጨረሻ ጥያቄ ፋይንድ ዘ አፖተም ኦፍ ዘ ስኩዌር ኦፍ ዘ ስኩዌር with the radius። እሺ አፖተም። እሺ አሁንም የአፖተምን ፎርሙላ ያዙልኝ ብያቸዋለሁ። የአፖተም ፎርሙላ እንዴት ነው የምናደርገው? አፖተም ለማለት ኮዝን የምንጠቀምበት ነው አፖተም። ስለዚህ አር እና ኮዝ 180 ኦቨር ኤን ነው የምናደርገው። ስለዚህ ስኩዌር ነው የተባልን ያለ ነው። ስለዚህ አር አር ስንት ነው የተሰጠን? እሺ አር √8 ነው። √8 ከዛስ ኮዝ ስንት እናደርጋለን? 180 ሲካፈል ለ4 እናደርጋለን። እሺ a which is equals to √8 ከዛስ ኮዝ ይሄ ደግሞ ስንት ነው? 45 ስለዚህ 45 ካደረግን በኋላ እሺ አሁን ተከተል እናስቀምጥ። እሺ ስንት ላይ ነው? ኤ √8 ታይም 45 ኮዝ 45 ዲግሪ ማለት ደግሞ √2/2 ነው አይደል? √2/2 ነው። which is equals to 2 ሲባዛ በ8 ደግሞ ይሄ ማለት ደግሞ ምን ማድረግ እንችላለን? 4ን ማውጣት እንችላለን አይደል? √8 ማለት 4 ታይም 2 ነው። 2ን ወደ ውስጥ ስናስገባው ስንት ይሆናል? ሲባዛ በ2 ኦቨር ለ2 ይሄ ማለት ደግሞ ስንት ነው? ስንት 16 ነው አይደል? ይሄ ውስጥ ያለው እንዳለ ብቻ 16 ይመጣል። ኦቨር 2 ኦልሞስት ይሄ ማለት 4 ነው የሚሆነው። 4/2 which is equals to አፖተም ስንት መጣ ማለት ነው? አፖተም 2 ይሆናል ማለት ነው። አፖተማችን 2 ሴንቲሜትር ይሆናል ማለት ነው። በዚህ